ጤና ይስጥልን የተወደዳችሁ የሀገር ድምጽ ሚዲያ ቤተሰቦች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ ብለናል። በዛሬው ዕለት በትግራይ ክልል መቀለ ከተማ ስለተካሄደው ሰልፍ የተለያዩ መረጃዎች ወጥተዋል። በዚህ ጉዳይ ላይ የምንላችሁ ነገር ይኖራል። የሰልፉ ዓላማ ምንድነው? በሰልፉ የተስተጋቡ መልእክቶችስ ምንድናቸው? የሚለውን እንመለከታለን። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። በመቀለ ከተማ በዛሬው ዕለት ሰላማዊ ሰልፍ ተካሂደዋል። የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበርና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ የቀረበበት ነው። ላለፉት 4 ዓመታት በጦርነቱ ምክንያት ከቤታቸው ተፈናቅለው በመጠለያ ጣቢያ የሚገኙ ሰልፈኞች በተለያየ በሽታ እየሞትን ነው ሲሉ መንግስት ወደ መደበኛ ኑሯቸው እንዲመልሳቸው ጠይቀዋል። የትግራይ አመራርም በመካከላቸው የተፈጠረውን ልዩነት ፈቶ ችግራችንን ይፍታልን ሲሉም ተማጽነዋል። በሰልፉ ላይ የተገኙ ተፈናቃዮች በወረራ የተያዘ የትግራይ መሬት ይመለስ ያሉ ሲሆን በእነዚህ መሬቶች መታወቂያ በማደል ማንነት ለመለወጥ የሚደረግ ሙከራ አይሳካም ነው ያሉት። 5ኛውን ክረምት በድንኳን ብናሳልፍ አደጋው እየከፋ ነው፣ ይህ የመጨረሻ ሰልፋችን ነው የሚሉ ድምጾች በሰልፉም ተስተጋብተዋል ነው የተባለው። በሰልፉ ማጠቃለያ በጦርነቱ ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመልሱ የሚጠይቁ በርካታ መልእክቶች ተደምጠውበታል። በሰልፉ መልእክት ያስተላለፉት የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉንም አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነም ሊታወቅ ይገባል ብለዋል። ከተፈረመ 3 ዓመት ሊሞላ ወራት የቀሩት የፕሪቶሪያው የሰላም ስምምነት ተኩስ ከማቆም በዘለለ የተፈናቃዮች ደህንነት ማረጋገጥ አቅቶታል ሲሉም ተደምጠዋል። የትግራይ ህዝብ ሉዓላዊ ግዛቱ ተቀምቶ ከቀዩ ተፈናቅሎ ተሰዶ በማያቋርጥ መከራ ተዘፍቆ ይገኛል ያሉት ምክትል ፕሬዝዳንቱ የፌዴራል መንግስት በጦርነት ያላሳካው ድል በፕሪቶሪያ ውል ስምምነት ስም የተከፋፈለች ትግራይ እንድትኖር የዲሞግራፊ ለውጥ ለመቀየር እየተጠቀምበት ነው ሲሉም ተደምጧል። የፌዴራል መንግስት ለሰላም ዋጋ ሰጥቶ እንዲሰራ ድጋሚ ጥሪ እናቀርባለን ያሉት አቶ አማኑኤል የምዕራብ ትግራይ ተፈናቃዮች የኩርድ ህዝቦች ዕጣ ፈንታ እንዲደርሳቸው የሚፈቅድ ትክክለኛ ያልሆነ ተግባር መቆም አለበት ሲሉም ነው የተናገሩት። ዛሬ በመቀለ ሮማናት አደባባይ የተካሄደው የ3 ቀናቱ የማጠቃለያ ሰልፍ ማለት ነው የጊዜያዊ አስተዳደሩ የካቢኔ አባላት፣ የሁሉም ሃይማኖት ተቋማት አመራርና ምዕመናት፣ የሚዲያ ባለሙያዎች፣ በሺዎች የሚቆጠሩ የመንግስት ሰራተኞች፣ ተማሪዎች፣ መምህራንና ሌሎች የህብረተሰብ ክፍሎች መገኘታቸው ተነግሯል። የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ አሁን ላይ በትግራይ ትርምስ እንዲፈጠር እየሰራ ያለው የህወሓት አንጃ ተፈናቃዮችን ለፖለቲካ ፍጆታ በመጠቀም ተፈናቃዮች ወደ ቀያቸው እንዳይመለሱ እየሰራ መሆኑን ማስገንዘባቸው አይዘነጋም። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድም ከሰሞኑን ከፖለቲካ ፓርቲዎች ጋር ውይይት ባደረጉበት ወቅት የትግራይ ተፈናቃዮችን ጉዳይ አንስተው ነበር። እንዲህም ነው ያሉት። የተፈናቀሉ ሰዎች መመለስ በሚመለከት 100% ዝግጁ ነን። እኛ 100% ነበርን ነን። ራያ እኮ መልሰናል፣ ራያም ተመልሰዋል። የተፈናቀሉ ሰዎች ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር እየተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች ብለዋል። በእኛ በኩል አንድ አይደለም 10 ጊዜ እቅድ ያወጣ ነው። የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁም ሲሉም ገልጸዋል። ሌሎች ጉዳዮች ተነስተዋል። ያስጨነቀን ጉዳይ በግልጽ እንድታውቁት ግን ትንሽ ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረው የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል ነው ያሉት ጠቅላይ ሚኒስትሩ። በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት ባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ የለም። የሚያስገድሉ ሰዎች ይፎክራሉ፣ አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሲያውቁ ይጠፋሉ። እንዳይፈጠር ነው ማክሲመም ትዕግስት የምናደርገው ነው ሲሉ ጠቅላይ ሚኒስትሩ የተደመጡ። ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል ብለን አናምንም። ይሁን እንጂ የሚደረጉ ሙከራዎች ልምምዶች እንዳሉ ስለምናውቅ አይደለም፣ በደንብ ነው የምናየው
ሲሉም ገልጸዋል። የተወደዳችሁ ተመልካቾቻችን እንደሚታወቀው የህወሓት ፓርቲ ከፓርቲነት ተሰርዟል። ይሁን እንጂ አሁንም በክልሉ ላይ የተለያዩ እንቅስቃሴዎችን በማድረግ ላይ ይገኛል። የጌታቸው ረዳ አስተዳደር እንዲያበቃ ግፊት ከሚያደርጉ ጉዳዮች የነበሩት የተፈናቃዮች ጉዳይ ወደ ቀያቸው እንዲመለሱ ግፊት የሚያደርግ እንደነበር ይታወሳል። በህወሓት በኩል በነ ደብረጽዮን በኩል ይህ በተደጋጋሚ የሚነሳ ጉዳይ ነው። አሁን በጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ የሚመራው የትግራይ ካቢኔም ይህንን ነገር ገፍቶበት ጉዳዩን እያስተናገደ ይገኛል። ከዚህ በኋላም ይህ በፍጹም እንዲሆን አንፈቅድም፣ እኛ የምንፈልገው በተፈናቀሉ ዜጎች ቦታ የሚተኩ የመታወቂያም እንዲሁም ደግሞ ሌሎች የማንነት መቀየር ጉዳዮች ሊቀየር ይገባል ሲሉ ተደምጠዋል። ከዚህ ጋር ተያይዞም አንድ ዛቻ አስተላልፈዋል። ይህ የማይሆን ከሆነ የራሳችንን እርምጃ እንወስዳለን ብለዋል። በትግራይ ክልል ያለው ሁኔታ እንደሚታወቀው በጣም አስጊ ነው። የጦርነት ሁኔታዎች ከዚህም ከዚያም የተጎሰመ ይገኛል። የህወሓት አመራሮች ከኤርትራው መንግስት ከኢሳያስ አፈወርቂ ጋር የተለያዩ ጉዳዮችን በመቀየር እየዶለቱ እንደሆነ ይታወቃል። ይህንን ተከትሎም የፌዴራል መንግስቱ በዚህ ጉዳይ ላይ ያለው ነገር ባይኖርም አሁንም ሊሰመርበት እንደሚገባ ተንታኞች ተናግረዋል። የተወደዳችሁ ተመልካች አድማጮቻችን በዛሬው የመረጃ ክፍለ ጊዜያችን የተከታተላችኋቸው ጉዳዮችን ይህንን ይመስሉ ነበር። ስላደመጣችሁ ከልብ አመሰገንን። ጤና ይስጥልን።